በርግጥ የገጠር ልጅ ነኝ። ግመል ልጠብቅ ሲሄድ ግመሎችን በጎን ትቼ ቤተክርስቲያን ሄጄ ጸልይ ነበር። ጸጥ ያለ ነው ታውቃላችሁ። ከበዓል ውጪ ብዙ ጊዜ ቤተክርስቲያን አይከደበትም። ያው ጧት ሲቀደስ ምናምን ካልሆነ በስተቀር ቤተክርስቲያኑ አይከደበትም። ሳር ነው ምናምን ጭር ያለ ነው ምናምን። እዛ አጠገብ ደግሞ መቃብሮች ምናምን አሉ። የሚገርማችሁ ይሄ እንደ ሙስሊሞች መቃብር መስጂድ ለብቻ እንትን ለብቻ አይደለም፣ መቃብር ለብቻ አይደለም። መቃብሮች ምናምን አብሮ ነው እዛ ቤተክርስቲያን ውስጥ ነው የሚቀበረውና በጣም ያስፈራል። ያን ሁሉ እንትኑ ሄጄ ጸጥታ ያለበት ቦታ ሄጄ እጸልይ ነበርና በጣም ደስ የሚለኝ ነገር ምንድነው ሃይማኖት ነው። ይሄን ስላችሁ የሆነ ወደ አላህ Subhanahu Ta'ala መጠገት በጣም ደስ ይለኛል። እኔ በፊትም ጀምሮ ማለት ነው የሆነ አምላክ የሚባለውን አካል የሆነ ሴንስ ማድረግ ፈልግ ነበር። ልጅ ሁኜ ነው የማላችሁ ገና 7 አመት 8 አመት ሆኜ ገና ጭጭ እያለሁ እና እንደዛ እያደረኩ እንትን ይሄን ነበር ለሲ ለማስቲካ ለምን ስሰጥ ጧፍ እየገዛሁ ምናምን ነበር ማበራው። እንደዚህም ደግሞ እየተደበቅኩ ነበር ቤተክርስቲያን የሚሄደው መዝሙር ምናምን ነገራቶች አንዴ ከሰማሁ ያ አላህ አሁን ቢኖርኝ አልኩ። ያን አእምሮዬ አሁን ቢኖር አልኩ። መዝሙር አንዴ ከሰማሁ ሽምድድ ነበር ማድረግ የነ ምርትነሽ የነ ዘርፌ ከበደ እነዚህን ሸምድጆ ነበረ። አንዴ ካወጡ አንዴ ከሰማሁ ተሸምድዶ ነበር። የሚገርማቸው ነገር ሙሉ ነበርና ቤት ውስጥ ያቦካው እንጀራ እየጋገርኩ ምናምን ጭጭ ያለው እዛው እንትን ነው ነበር። ይሄ ደግሜ ነበር የምለው እዘምር ነበር። ዝም በይ አንቺ ለፍላፊ እስከምትለኝ አያቴ ሆነ እና እንደዛ ነበርኩ በፊት ልጅ እያለሁ በጣም ነበር ደስ የሚለኝ ይሄ ቤተክርስቲያን መሄድ በጥቅሉ ማለት ነውና እናቴ እዚህ ነበረች። እዚህ ነው ያለሁበት ሀገር። አባቴ ሙስሊም ነው። እኔ ያደግኩት ከአያቴ ጋር ነው። ዛህራ ሙስጠፋ ሲባል ብዙ ጊዜ አባትሽ ሙስሊም እናትሽ እንትን ምንድነው አባትሽ ሙስሊም ስምሽ ሙስሊም ነው እንዴት ነው ሙስሊም ነኝ የምትይ ክርስቲያን ነበርኩ የምትይ ምናምን ይለኛል ብዙ ጊዜ። ዛህራ ብሎ ያወጣልኝ ባባዬ ነው። ሀቢቢ አላህ ይጠብቅልኝ። እሱ ነው ያወጣልኝ እንትን ስሜን ማለት ነው ዛህራ ብሎ ያወጣልኝ። ስሜን በጣም ነው የምወድ። ስሜ አባቴ ባያወጣልኝ አንሻ ብዬ ነበር የምቀይረው። አንሻን በጣም ከመውደድ የተነሳ ማለት ነውና አልሙህም ተቀለል ሳደርግላችሁ እንደዛ ያልኩኝ ኖርኩኝ እዛ። ከዛ በ13 አመቴ ምናምን ወደዚህ መጣሁ። በእናቴ እዚህ ስለነበረች እናቴ በፍሪ ቪዛ መጣችኝ ወደዚህ ማለት ነው። እናቴን በጣም ነበር የምወዳትና እናቴ ትናፍቀኛለች ሁሉ ጊዜ። እናቴ ስትደውል ማውራት አልችልም ነበር። በጣም ነበር ስለምናፍቅ እናቴን ድምጿን ስሰማ ነበር ገና ማለቅሰው። እማዬ ጉርሻዬ ነው የምትለኝ። እማዬ ጉርሻዬ ስትል ገና ማልቀስ ጀምር ነበርና የኔ እናት አላህ ይጠብቃት። እና ከዛ እዚህ መጣሁኝና ከዛ እናቴ ሙስሊም ናት እንደነገርኳችሁ በሰዓቱ የነበረችው ሙስሊም የነበረችው ምክንያቱም አባቴን ስታገባ ሙስሊም ስለነበረች በቃ በዛው ሙስሊም ሆና ምናምን እዚህ ነበር የነበረችው ማለት ነው። ከዛ እዚህ መጥቼ እኔ የሚገርማችሁ ነገር ኢትዮጵያ እያለሁ ነጠላ ቢሆንም ጸጉሬን አልከፍትም። ወላሂ ነው የምላችሁ ጸጉሬን አልከፍትም። እንደዚህ ተገዳጦ መሄድ ምናምን በጣም ነው የሚያስጠላኝ። አልወድም፣ በህይወት አልወድም። ሱር ነው የሚለኝ ስቲል ማለት ነው። እና እንደዛ ነበረ ስቲል በየሆነ ወንዶች ጋር ምናምን ራሱ በዚህኛው መስመር ወንድ ሲሄድ ካየሁ በዛኛው መስመር ነበር የሚሄደው። በጣም ነበር እንትን የምለውና የሆነ አላህ በፊጥራ የሚሰጣቸው ነገር አለ። እንደዛ ነበረ። የሆነ መሸፋፈን የሚባለው ጸጉሬን መግለጥ ምናምን አልፈልግም ነበር። እንደዛ ነበር የሚሄደው። ትምህርት ቤት ሲሄድ ራሱ እንደ ሙስሊሞች ነበር እኔ ሂጃብ የምቀመው ምናምን እንደዛ አይነት ነገር ገብቷችኋል። ሂጃብ ስላችሁ ይሄ መቀነት ምናምን የሚባል ነገር አለ በእኛ ማይማዬ ምናምን የሚባል አለ። እሱን ነበር የምለብሰው። እንደዚህ ሂጃቦች ምናምን እናቴ ደግሞ ትልካለች ከዚህ ከሳውዲ እንትን ነበር እለብስ ነበር። طيب ከዛ በኋላ እንደዛ እያልኩኝ እንትን ማልኩኝ። ይሄ ከዚህ መጣሁኝ። ከዚህ ስመጣም እናቴ ሁሉ ጊዜ ሂጃብ ስለምለብስ ቤት ውስጥ ሆኜ ራሱ ሂጃብ ለብስ ነበር። ወንዶች ምናምን ስለነበሩ ሂጃብ ለብስ ነበርና እናቴ ምን ትለኝ ነበር? እቺ ልጅ ሙስሊም የሆነ ትለኝ ነበር። አውዝ ቢላ ይሄን እንትን የሆነ በጣም ነበር ቅፍፍ ነበር የሚለኝ ሙስሊም ነው ሆኖ ስትለኝ ማለት ነው። እስልምና የሆነ ሁሌ እንደምላችሁ የጠንቋይ ድል ነበር የሚመስለኝ። ለምን በሉ በርግጥ እኔ ባባን አንዳንድ ጊዜ ነው እንጂ ማገኘው ብዙም አላገኘው። አባቴ ጠንካራ ነው ማሻአላህ ተባረከአላህ። አንዳንድ ጊዜ ነበር ማገኘው የራቀራቅ ያለ ስለሆነ ከኛ አካባቢ የነበሩ ሰዎች
ሼክ የሚባሉት ጠንቋይ ናቸው። ወረብል ካባ ነው የምላቸው። እኔ አሁን ሄጂ ያንን መንቀል እፈልጋለሁ። እና ሼክ የሚባሉት ጥንቁልና ምናምን ይሰራሉ፣ እንደዚህ ሽርክ ያሻርካሉ ምናምን። እና እኔ ደግሞ ይሄ ጥንቁልና ዛር ምናምን የሚባለው ነገር በእኛ በሄርፎ መረባ የሚባለው ነገር እንዴት እንደሚያቅለሸልሸኝ ክርስቲያን ሆኜ ነው የምላቸው። በጣም ነው የሚያስጠላኝ። እንዴት ነው አንድ ሰው ጅን ያድነኛል ብሎ የሚያምነው? ጠንቋይ ለራሱ ሳያውቅ እንዴት ነው ለኔ የሚያውቀው? እስቲ ጠንቋይ ባጠገቤ ካለፈ የሆነ እያቅለሽልሽ በጣም ባያቸው ሁላ ነው የሚል። በጣም ነው የምናደድባቸው። ሰውን እያታለሉ ምናምን እንደዛ ነበረ ስለ ነበረውና እንደዚህ አይነት አመለካከት ስለነበረኝ ሙስሊሞችም እንደዛ የሚያደርጉ ሁሉ ሙስሊም እንደዛ ነበር የሚመስለኝ። በቃ የጠንቋይ ድን የሆነ አለ አይደል የሆነ ከጅን ጋር የተያያዘ እንደዛ ነበር የሚመስለኝ። ምክንያቱም አብዛኛው ሰው እንደዛ ስለነበረ ማለት በሰዓቱ እንደገና ደግሞ አለባበሳቸውም የዛኔ ሀክል አይደሉም። ልክ ይሄ እንትን ነበሩ ሙስሊም የሚሉት ክርስቲያኖች ማለት እንደዚህ አይነት አመለካከት ያላቸው ጸጉር ሙስሊማቸውን ራሱ ጸጉራቸውን ከፍተው ቤተክርስቲያን ታቦት የሚሸኙ ምናምን በብዛት አሉ እዛ ማለት ነው። ገብቶች አሁን እኛ ያለንበት ሀገር። ከዛ እዚህ መጣሁ እንደነገርኳቸው እናቴ ሙስሊም ትሆኛለች ስትለኝ ያንገሸግሸኝ ነበር። አልወድም ጭራሽ፣ በጣም ነበር የሚያስጠላኝ። ሙስሊም ጭራሽ በጭራሽ አልሆንም እንደዛ ነበር የምለውና ከዛ አጋጣሚ ሆነ ግቡ የሚባል ከሆነ የዛሬ ስንት ዓመት መሰላችሁ? የዛሬ 12 ዓመት አካባቢ ግቡ መጣ እናቴ። ከዛ ጥላኝ ሄደች እና ካልሄድኩ አልኩኝ፣ ህፃንም ስለነበርኩ ብዙም እንትን አይለኝም እና ካልሄድኩ ብዬ እሪ አልኩ፣ እሄዳለሁ ምናምን አልኩኝ። ከዛ እናቴ እዚሁ ቅሪ ይሻልሻል ምናምን ብላ በቃ እንደምንም ብላ አሳመነችኝ። ከዛ እዚህ አስቀምጠኝ ሄደች ማለት ነው ወደ ኢትዮጵያ። በጣም ነበር እናቴ በነገራችን ላይ እናቴ በጣም ነው የምወዳት። ወረብል ካባ ሁሌ እናቴ የምለው ለዛ ነው። እና እናቴ ጓደኛዬ ናት፣ እናቴ እህቴ ናት። እናቴ ብቻ አይደለችም፣ እንደ እናት ብቻ ሳይሆን እንደ ሁሉም በቃ ሁሉ ነገሬ ናት። በቃ ታውቃላችሁ የሆነ ደካማ ጎኔ ናት እናቴ ማለት ለኔ ማለት ነው። እና ሁላችሁም ቤተሰቦች በአጠቃላይ ደካማ ጎኖች ናቸው። ግን የእናቴ ነገር ጭራሽ ነው የማይሆንልኝ። እና ከዛ በቃ እናቴ ይሄ ነው ካለችኝ ትክክል ናት እሷ። እና ከዚህ ቀረሁኝ የሆነ ቤት ገባሁ ስራ። አረቦች በጣም ጥሩ ሰው ነው የሚሆንልኝ። አይ ዶንት ኖ አላህ ሱብሃነሁ ወተዓላ ገር ያደርግልኛል። የምገባሁባቸው አረቦች ሁሉ ደግ ናቸው። ወላሂ ነው የምላቸው። ብዙ ጊዜ አረቦችን ሰዎች እንደዛ ናቸው እንደዛኛ ናቸው ያለ ሲያማ እኔ በጣም ነው የሚገርመኝ። በእርግጥ የሆነ ከአንድ ቤት ስትጣሉ ስትኖሩ እናትና አባትም ይጋጫል። እንኳን አይደለም እናቀርቶ ባዳ እናትና አባትም ጋር እኮ እናታችንም እኮ ትመታናለች፣ ትሰርበናለች፣ ትቆጣኛለች። ግን ከዛ በዘለለ እኔ ደጎች ናቸው የሚቀርሙ እንደ እናት ነው። እስቲል አሁንም ድረስ የዛሬ 8 ዓመት 9 ዓመት የማውቃቸው አረቦች አሉ የምደዋወላቸው ሁላ ማለት ነውና እንደ እህት ነው እስቲል እንትን የሚቀርቡኝ እነዛ አረቦች። በጣም ነው የምወዳቸው። እና ከዛች አረብ ቤት ስራ ያን ያክል አልነበረኝም ነበርና ፊልም አይ ነበር። ፊልም የማየው ደግሞ እንደዚህ ይሄ ዶክመንታሪ ነገራቶች ነው ብዙ ጊዜ ፊልም የማየው የነበረው በሰዓቱ። የሆነ አስተማሪ ነክ ነገራቶች ደስ ይላል። ትምህርት በጣም ነው የምወደው። ትምህርት ስቲል ኢትዮጵያ ያለው ትምህርት ልንገራችሁ። ትምህርት እስከ 7 ነው ምናምን የተማርኩትና ትምህርት ቤት ማለት ነው ብዙ ጊዜ ጧት ፈጅር አካባቢ ነው የምንነሳው። ፈጅር እነሳለሁ። ከዛ ግመል አሰማራለሁ። ከዛ በኋላ መለሳለሁ። እንጀራ መጋገር ካለብኝ ጋግራለሁ። ከዛ በኋላ በ8 ዓመት በ9 ዓመት እኔ በ5 ዓመት ነው እንጀራ መጋገር ወጥ መስራት የተማርኩትና ከዛ እንትን መጥቼ ከዛ በኋላ ትምህርት ቤት ሲሄድ ተመትቼ ነበር የምገባው ስለማረፍድ ማለት ነው። የእናቴ ቡና ፍልቼ ቤት ጠርጌ ቤት አንድ ሴት ብቻ ነኝ ስለሆንኩኝ እንደዛ ቤት ጠርጌ ቡና ፍልቼ ምናምን እንደዛ ነበር ወደ ትምህርት ቤት ሲሄድ አሁን አላህ ይርሐመውና ሙታን እንትና ሁሌ ነበር አንቺ ማያልፍልሽ ምናምን እያለ የሚደበድበኝ። ተመትቼ ነበር ከትምህርት ቤት ከበሩ ላይ ዘበኛው ይመታኛል። ቤት እንትን ስገባ ደግሞ ከክላስ ስገባ ይመታኛል። የሚገርማችሁ ነገር ወይ ይደበድበኝ ነበርና ከዛ እንደዛ ነበረ ትምህርቴ እንደዛ ብዬ ከዛ ከትምህርት ቤት እዛ እንትን አለ አንዳንድ ጊዜ እንቅልፍ እየወሰደ ሁላ ነበር ስማሪ ነበር። ግን እንደዛም ሆኖ ውጤት አሪፍ ነበር። ከዛ ከትምህርት ስመለስ ግመሎችን እቆጣጠራለሁ ምናምን እንደዛ አደርግና ማታ እንትን ማብካት ካልብኝ የሆነ የገጠር ስራ ታውቁት እዛ ሰራና ከዛ ምንድነው ቀጥታ ወደ ምንድነው የሚባለው ማጥናት ካለብኝ የሚገርም በኩራዝ ነው። እኛ ማብራት ምናምን ያን ያክል አልነበረምና ኩራዙን እንደዚህ ጉምብስ
አድርጌ አጠና ነበር። በዛን ሰዓት አለመቃጠል ራሱ በጣም የሚገርማችሁ በጣም ትምህርት ከመውደድ የተነሳ አጠና ነበርና አያቴ ነበረች አንስታ እኔ እንቅልፍ ይዞኝ ምናምን አንስታ የምታስቀምጠው። በጣም ትምህርት ከመውደድ የተነሳ እንደዛ ነበር የማደርገው። እና በሰባተኛ ክፍል ፊዚክስ ራሱ ደፍኜ ነበር ያለፍኩትና በጣም ነበር ትምህርት የምወደው። እንደዛም ሆኖ እንደዛ ስራ እየበዛ እንኳን በጣም ነበር ትምህርት የምወደው ማለት ነውና እንደዛ ነበር ትምህርት በጣም ከመውደድ የተነሳ እንደላ ስመለስ ወደ እንትኑ ከዛ የሆነ ጊዜ ላይ ዶክመንታሪ እያየሁኝ የኢየሱስ ክርስቶስ ስቅለት ከዚህ በፊት እኮ አይቼዋለሁ። የሚገርማችሁ ነገር አላህ ግን ሲመራኝ ምን አደረገ መሰላችሁ? አላህ እንደነገርኳችሁ ከልጅነት ጀምሮ በብዙ ነገር ይረዳኛል። በጣም በብዙ ነገር ከብዙ ፈተናዎች አስመልጦኛል። እንትን ስትሆኑ ምንድነው ወረኛ ስትሆኑ በጣም ብዙ ፈተናዎች፣ በጣም ብዙ ችግሮች፣ ብዙ መከራዎች ይደርስባቸዋል። ከዛ ሁሉ መከራ ነው አላህ Subhanahu Ta'ala እዚህ ያስቀምጠኝና ከዛ እዛ ውስጥ ስገባ እንትን ምንድነው ይባለው ዩቲዩብ ላይ ገብቼ ሳይ የኢየሱስ ክርስቶስ ህይወቱ ምናምን ስመለከት የሆነ በባብ የሚፈተንበት ቦታ አለ። በባብ የሚፈተንበትና እኔ እረኛ ሳለሁ እባብ ካየሁኝ አልፈራም፣ ሂጄ እገድለዋለሁ። ወላሂ ነው የምላችሁ። ምክንያቱም የሆነ ስላችሁ ሰው አስተዳደግን ነው ይመስላል። ሰው እባብ ካገኘው እገድላለሁና ይሄው ሰው የሆነ እባብ ሲባል ራሱ ይፈራል። እኔ ደግሞ ጅብ ሲሉኝ ራሱ አልፈራም። ለምን አብሬ ሰላደኩ። የሆነ እንደዚህ አይነት ነገራቶች የዱር አውሬዎች ምናምን አያስፈሩኝም። እና ኢየሱስን እባብ ሲፈትነው እባብ ከዛ እንዴት ነው አምላኬን እባብ የሚፈትነው አለ። አምላኬን እንዴት እባብ ይፈትነዋል? ከዛ ጫራ ለብ ታቀላች። ሱብሃንአላህ እኔ እኮ በጣም ነበር የምወደው ኢየሱስ ራሱ እንደዛ ሲደበደብ ወይኔ አምላኬ ምስኪን እንደዚህ ተደብድቦ ምናምን እያልኩ ማለቅስ ጎበዝ። እንዴት ነው ሰማያትና ምድርን የፈጠረ አምላክ በእባብ እንዴት ይፈተናል? ይሄን የምገለው እባብ እንዴት ይፈትነዋል? እንደዛ ነው ወላሂ እንደዛ ነው። ከዛ ቀማየት ጀመርኩኝ። ጧት እንደነገርኳችሁ ጧት ስነሳ ጸልዬ ነው አባታችን ሆይ ውዳሴ ማርያም ነበረኝ። እዚህ ሁኜ ራሱ ውዳሴ ማርያም ነበረኝ። ውዳሴ ማርያምን ጸልዬ ምናምን ነበረ ስተኛ የነበረው። ከዛ ለምንድን ነው እንደዚህ የሚያደርግ አምላክ እንደዚህ ሊሆናች ግን እኛ ለምንድን ነው በቃ እንዳለ ውጥርጥር አልኩ በጥያቄ ማለት ነው። ጥያቄ መጣ እንዴት ልተኛ? ከዛ ስጸልይ የነበርኩ ሴትዮ መጸለይ አቆምኩ። ከዛ ጨነቀኝ፣ ነፍሴ ተጨነቀች። ወላሂ እንዴት ብዬ እንትን ልበል በቃ ህይወቴ እንዳለ ምስቅልቅል አለብኝ። እንትን ረፍ ያለ አንድ ሴት ብቻ ነበር ሴትዮዋ። ያን ያክል ባሏም ያን ያክል ስለማይመጣ አንድ ሴት ነበር። ያን ያክል ስላልነበረኝ ተጨናነኩ ታውቃላችሁ። ከዛ ሰርች አደረኩኝና ማየት ጀመርኩ የሙስሊምና ክርስቲያን ብዬ ስጽፍ አይደለም ክርስትና እንደዚህ ምናምን ብዬ ሰርች ሳደርግ የሙስሊምና የክርስትና ውይይት የሚል ውይይቶች ይመጡልኛል። እና ዶክተር ዛኪር ናይክ እና ኡስታዝ አቡ ሀይደር እና መድዳት ምናምን እየተተረጎሙ ታስታውሱ ከሆነ የሚቀርቡ ነበሩና እነዛም መስማት ጀመርኩኝ። ያ አላህ በቃ የምሰራው ስራ ሁሉ እየሰራሁ ነበር ሳዳምጥ ነበርና ከዛ መጸለይን አቁሜ ነበር። ግን መጸለይ ጀመርኩ። ምን መጸለይ ጀመርኩ? ሰማያትና ምድርን የፈጠርከው አንተ አምላክ ወደ አንተ ምራኝ፣ እኔ አንተን እፈልጋለሁ ማለት ጀመርኩኝ። አዳምጣለሁ፣ ውሌን ሳዳምጥ እውላለሁ። ባይብል አወረድኩኝ። ባይብል አጋኔስ እነሱ የሚናገሩትን አመሰክራለሁ። ከዛ በኋላ ያለው ምናምን እንደዛ እያደረኩኝ ማንበብ ጀመርኩኝ። ሳነብ ሳዳምጥ ታውቃላችሁ አንድ ጊዜ እንትና ኡስታዝ አቡ ሀይደር እስልምና መለኮታዊ ሃይማኖት ነው የሚል ሙሐደራ ነበረው። ያን 2 ሰዓት ከምናምን 2 ሰዓት ተኩል እንደዛ አካባቢ ነው። የሚገርማችሁ ነገር የኡስታዝ አቡ ሀይደር ሙሉን ነው የሰማሁት። የሚገርማችሁ ፓልቶክ ላይ የሚያስተምረው ዩቲዩብ ላይ ይለቀቅ ነበር። አሁን ራሱ ኦዲዮ አለ 112 ነው 113 የሚደርሱ አውዲዮዎች አሉ። እንዳለ ስለ እስልምና ያብራራበት ማለት ስለ ተውሂድ፣ ስለ ነብዩላህ አደም፣ ስለ ኃጢአት ውርስ፣ ስለ ቀደር፣ ስለ ምናምን በጣም ብዙ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ሁሉም ነገር ስለ አላህ Subhanahu Ta'ala መለኮታዊ ስሞችና ባህሪያቶች ስለ እስልምና መለኮታዊ ሃይማኖቶች ምናምን እነዛን ያስተማራቸው እንዳለ እከታተል ነበር። ያንን እከታተል ነበርና ያንን እየሰማሁኝ ስራዬን እየሰራሁ አዳምጣለሁ። መጨረሻ ላይ ተሸነፍኩ። ራሴን ለማዋሸት በጣም ብዙ ሞክሬ ነበር፣ ግን ተሸነፍኩ በራሴ ያስኩ። የሚገርማችሁ ነገር ከዛ በፊት ይሄ ሰላት አዳምጥ ነበረ። አሁን ይሄ አላህ ሂዳያ ይስጠውና እንትና እና ያሲን ኑሩ ታስታውሳችሁ ከሆነ በጣም ረጃጅም እንትኖች አውዲዎችን ያወጡ ነበረ። ስለ ደጃል፣ ስለ አጁጅና መእጁጅ፣ ስለ ሰሃባዎች፣ ስለ ታቢዒዎች፣ ስለ ሰልማን አልፋሪሲ አሰላለም እነዚህ
ከመስለሚ በፊት ነው የሰማኋቸው። እነዛም ሁሉ ሙሉዬን ምን ማለት ወደ 11 ሰዓት 12 ሰዓት ሙሉ አዳምጥ ነበር። ሙሉዬን 12 ሰዓት ሙሉ ኦዲዮ ማለት ነው። የሆነ ስራ እየሰራው ራሱ አዳምጥ ነበር። እነዛም ሁሉ እየሰማሁትኝ ከመስለሚ በፊት ነውና 34 አስተጋገድ ምናምን ሁሉ የተማርኩት ከመስለሚ በፊት ነበር። እና ከዛው በራሴ ሻሃዳ ያስኩ። ሰዎች ሻሃዳ ሲይዙ ምናምን አየሁኝና ሰዎች ሻሃዳ ሲይዛሉ አይደለ? እኔ ሻሃዳ ያስኩኝ ማለት በራሴ። ከዛ ያ አላህ የሆነ ስልምልም ነው ያልኩት። ወረበር ካሁን አብራ ስልምልም ስላችሁ የሆነ ሙልት ብዬ ግብት ነው ያልኩት። በቃ ይሁን ምንም ሳይቀረኝ ማለት ነው። ሶላት መስገድ ጀመርኩ ብቻ ሳይሆን ሱና ሰላቶች መስገድ ጀመርኩ። ሌሊት መቆም ጀመርኩ። ጾም መጾም አያመልጠኝ። ይሄ አያሙ ሊቢት ምናምን እንዳለ የሌሊት ሰላት አያመልጠኝ። ከዛ እንዴት ነው መማር ያለብኝ የሚለውን ነገር ደግሞ ግራ ገባኝ። እንዴት ነው መማር ያለብኝ? አሁን ቁርአን እንዴት ነው የምቀራው? እንደዚህ የሚለውን ነገር ደግሞ አላቃልኩ። በቃ ከዛ ወደ ኢጃዛ ቤት ምናምን ብዙም አልወጣም። እዚህ ራሱ በ6 ወር ምናምን ነው ወጣው። ከዛ በዛ በፊት ግን 2 ወር እንደዛ አካባቢ ወጣ ነበርና ሄድኩኝና በፊት የሚገርማችሁ ነገር እነሱ ሲያወሩ ሰለስምና ሲያወሩ ራሱ ያስጠላኝ ነበር። አንድም ሰው እኔ ሰለስምና ሰብኮኝ አያውቅም። በራሴ ነው ባሕث አድርጌ በራሴ ነው የሰለምኩትና እኔ እኮ ሰለምኩ ስላቸው ጓደኞቼ አረ ጭራሽ አላመኑኝም። ምክንያቱም የነበረኝ አመለካከት ለክርስትና የነበረኝ በቃ በጣም ጥልቅ ስለነበረ ጸልዬ እነሱ ሰላትን እያሳለፉ ራሱ እኔ የምጸልይበት ነበረ ጊዜው ማለት ነው። እኔ ጸልይ ነበር የሚገርማችሁ ነገር እና እንደዚህ አይነት ነገራችሁ ስለማያመልጡኝ በቃ ተአጀቡ። በፍጹም ዋሽተሽ ነው ምናምን ሲለኝ ወላሂ ሰለም ያለው ምናምን ብዬ ነገርኳቸው። ከዛ ድጋሜ ሻሃዳ ሲያዙኝ ማለት ነው። ከዛ ወደ ስራ ቦታ የተመለስኩኝ። ስራ ቦታ የተመልሼ ሰርች ሳደርግ ነው ኡስታዝ ወሂድና ያህያ ፖስት ነበርና ቴሌግራም ምናምን የሚለውን ነገር ሰማሁ። ደግሞ እዛ ላይ የቴሌግራም ዘመን ነው የሰለምኩት ቴሌግራም ሲጀመርና ቴሌግራም ላይ ገባሁኝ ለመጀመሪያ ጊዜ። ከኡስታዝ መሐመድ ከድር ግሩፕ ነበር የገባሁት። ለመጀመሪያ ያደረኩት ውይይት አሁን ዩቲዩብ ላይ ተለቋል። ሰላ አህባሾች ነበር። አህባሾችን መጀመሪያ ጊዜ ሞገትኳቸው እኔ ነበርኩ። ግሩፑ ሲከፈት ማለት ነው። ያና ኡስታዝ እንትና ሞገትኳቸው ታውቃላችሁ። እንደው ሰላ ጃሪያ ምናምን አንስቼ አላህ ሱብሃነሁ ወተዓላ አርህማን አልዓርሽስተዋ የሚለውን የሱረቱ ጣሃን አንስቼ ምናምን ሞገትኳቸው አህባሾችንና ተወያየሁ ምናምን። ከዛ ክርስቲያኖች ሲገቡ ቢስሚላህ ውሉይ ነበረ። በሶስት ግሩፕ ላይ ብቻዬ 3 ክርስቲያን ነበር የምወያየው እና ለመጀመሪያ ጊዜ ሰዎች በጀት መስለም ጀመሩ። በጣም ብዙ ሰዎች ይሰልማሉ። ቄስ ሁላ ሰለምኩ ላይ ቄስ ዲያቆን ምናምን ሁላ ሰለምኩ። ሰው እየተወያየው ማለት ነውና በጣም ደስ አለኝ። ከዛ ኡስታዝ ወሂድን አገኘሁት። ከዛ እየተወያየው ሲያየኝ እንደውም እሱ ነው እንጂ በውስጥ አሰላሙ አለይኩም ብሎ ጻፈ። ያ አላህ እንዴት ደስ እንዳለኝ በጣም እንትን እሱን ሳዳምጠው ስለነበረ በቃ ባገኘሁት ብዬ እንትን መመኘው ሰው ስለነበረ በቃ በውስጥ አወራኝና እኔ ያለኝ አድሚን አደረገኝ ከሱ ግሩፕ ላይ። የሚገርማችሁ እንትና ራሱ ወዲያው እንትን ሰወያይ ሲያይ ወዲያው ነው አድሚን ያደረገኝ። ወደ አድሚናቶች ግሩፕ ወሰደኝ ምናምን አለከላ እንትና አድሚኖች ደግሞ ብዙም አይወዱኝም ነበር ብዙዎች አድሚኖችና የሆነ ልጅም ስለነበርኩ ያን ያክል ማገናዘብ ምናምን እንደዚህ ያን ያክል ይመስለኛል የሚቀረኝ ነበር። አልበሰልኩም ነበር የሆነ ችኩል ነበር የምለውና እንደዛ ስለነበረ እንትን ይሉኝ ነበር። ከዛ የሆነ አንዳንድ ጊዜ ያጠፉብኛል ከደል ዲሌት ያደርጉብኛል ምናምን እንደዛ ነገር በጣም ከዛ እናድር ነበር። ለምንድን ነው እንደዚህ የሚሆነው ምናምን እላለሁ። ግን እንደዛ ሆኖ ተስፋ አልቆርጥም። ዝም ብዬ እንትን እላለሁ። ከዛ መጀመሪያ እንትና ከኡስታዝ ወሂድ ላይ የአድሚናቶች ግሩፕ ገባሁኝ። ከዛ ኡስታዝ ወሂድ ጋር መወያየት ጀመርኩ። ከዛ ያህያ ጋር ኡስታዝ ያህያ ቢኑን ታውቃችሁት እሱ ጋር ገባሁ። ከዛ 3ኛ ግሩፕ ከዛ ሌሎች ግሩፖች ሲገቡ አድሚን የምደረገው ነው የነበርኩ። 3 ግሩፕ ላይ 3 ክርስቲያን ባንዴ ነበር መወያያው። 4 ግሩፕ ላይ 4ቱም ክርስቲያን ባንዴ ነበር መወያያቸው ማለት ነው። በሪከርድ ነበር በዛን ሰዓት ስራዬን እየሰራው ወያያቸው ነበር። አልሐምዱሊላህ ረቢል ዓለሚን በጣም ብዙ ሰዎች ሰለሙ። ሲሰለሙ ሳይ ደግሞ በጣም ደስት ነበር። በዛን ሰዓት ቁርአን አልቀራም ምናምን ነበርና ቁርአን መቅራት ምናምን ሲሉ ቁርአን ግሩፕ ገባሁኝ። ከዛ ቁርአን ግሩፕ ገባሁኝ ስላችሁ ሱረቱል ፋቲሃ ምናምን በራሴ ተለማምጄ የሰላቴን እችል ነበር። እንደገና ዚክሮችን አረብኛውን በአማርኛ እየጻፍኩ ነበር መማረው። የሚገርማችሁ ነገር ዚክር የሚባል የሆነ እንትን ሙሐደራ ሰማሁ። ከዛ በኋላ እያንዳንዷን ነገር በአማርኛ አረብኛውን በአማርኛ ጻፍኩት። ከዛ እሱን እያየሁ ነበር መሸመድደው ማለት ነው። እየሸመደድኩኝ ከዛ እያልኩኝ ነበረ። ስለሌለ ራሱ ስቆም በአንድ ሱረቱል ፋቲሃ እና ሱረቱል ኢኽላስ ሱረቱል ፈለቅ ሱረቱል ናስ ነበር የማውቀው። በዛ ነበር እየደጋገምኩ
ከዛ ዱዓም ሳረግ እንደዛው ማለት ነው። ጧት ምስለኛ ይሄ የመጣትና የማታ ዚክሮችንም በተመሳሳይ እንደዛ ነበር እያደረኩ ስማር የነበረው። ከዛ ቁርአን ግሩፕ ገባሁኝ። ቁርአን መቅራት ጀምር። ቁርአን አለቀን በጣም ነው ያስለፈኝ። በጣም ማለት ነው። ቁርአን ኢህዲነ ሲራጠል ሙስተቂም የምትለዋን ለማውጣት እጅግ በጣም ነበር የሚከብደኝ። ኢህዲነ ሲራጠል ሙስተቂም የምትለዋን ለማውጣት 4 ወር ፈጅቶብኛል። ወላሂ ነው የምላችሁ። በጣም ነበር የሚያስቸግረኝ ቁርአን። ሱረቱል ፋቲሃ 4 ወር ሙሉ ሱረቱል ፋቲሃ በቃ ስዞር ስመለስ ዲገሚ ስባል ስመለስ እንደዛ እያደረኩኝ 4 ወር ፈጀብኝ። ከዛ እንደዛ እያልኩኝ ቁርአን በጣም ከብዶ ስለነበረ የሆነ እንትን ጀመርኩኝ። የመጀመሪያ ጊዜ እምደቱል አህካም ይሆን አቡ ሰዒድ የሚባል ሰው ነበርና ለሴቶች ጀመረላቸው ኪታብ። እነሱ ያው ዕውቀትም ስለነበራቸው እምደቱል አህካም ተጀመረ። እምደቱል አህካም ሲጀመር ለመጀመሪያ ጊዜ ለምን አልሞክረውም ብዬ ገባሁኝና አረብኛ መማር እንትን እየገባኝ መጣ። ይዘን የመጀመሪያ ጊዜ ቃይዳ ሰለማር አረብኛ ማለት ነው። ከዛም እምደቱል አህካም መቅራት ጀመርኩ ማለት ነው። በጣም እየከበደኝ ደጋግሜ እያጠናሁ ምናምን እንደዛ ነበር። ከዛ ኪታብ መቅራት እዛ ነው የጀመርኩት ማለት ነው እምደቱል አህካም። ከዛ ቁርአን እንደነገርኳችሁ 4 ዓመት ነው የፈጀብኝ። 4 ዓመት ወላሂ ነው ማለት ብዙ ጊዜ ቁርአን ሰው ይገራለታል። እኔ ግን 4 ዓመት ሙሉ ተፋግቼ ነው ቁርአን እንትን ያልኩት ስቲል ያከተምኩት እምላችሁ። በጣም ነበር የሚያስቸግረኝ ቁርአን እና ከዛ በቃ እንደዛ ልኩ እየተማርኩኝ ከዛ ወደ ስንት ዓመት ነው 4 ዓመት እንደዛ አካባቢ እንደቆየን ቲክቶክ መጣ መሰለኝ አይደለ? 4 ዓመት ወር 4 ዓመት ከምናምን ከቆየን በኋላ ቲክቶክ መጣ። ወደ ቲክቶክ እንዲል ሲል ቲክቶክ የሚባል ሀገር የባለጌ ቦታ ነበር የሚመስለኝ። በጣም ነበር የምጠላው። ኧረ በፍጹም እነ መሐመድ ታውቋቸው ከሆነ ማሚ ከሚሴ የሚባለው እዚህ ነይ ምናምን እያለው ልጅ እነሱ ጋር እነ ኡስማን ካወቃቸው እነሱ ነበሩ እዛ የነበሩት። እነ መህዲ እነ ሪች የሚባሉ ልጆች ነበሩ። በጣም ብዙ ነበሩ። በነገራችን ላይ ቴሌግራም ላይ አሁን ጠፍተው ነው እንጂ በፊት ውይይት ሲጠፉ ራሱ እንደዚህ ያስለቅሰኝ ነበር። ራሱ እያለቀስኩ ነበር በግልጽ በውስጥ እየገባው አለቅስ ነበር። ለምንድን ነው የምትጠፉት ምናምን? አሁን እናንተ ከሌላችሁ ማን ነው እንዲህ የሚጠብቀው እያልኩ ነበር ማለቅስ። ወላሂ ኡስታዝ ኤልያ ማለት ነው። ኧረ ተይ ምናምን እንደዚህ እኮ አይባልም። አላህ ሱብሃነሁ ወተዓላ ራሱ ባሮች አሉት ያመጣቸው ምናምን እንደዚህ ያለ ነበር። ግን እንደዛ አያሳምነኝም ነበርና አለቅስ ነበር። በቃ አሁን ይሄድን እንዴት ነው የሚጠብቀው እናንተ ከሄዳችሁ እንዴት ነው የሚሆነው ምናምን እያልኩ ነበር ማለቅስ። ወላሂ እንትን ያለ አልበሰልኩም እንደዛ ነበርኩና ከዛ ቲክቶክ እኔ ስባል አልፈልግም ብዬ እምቢ አልኩኝ። ከዛ ስንት መከራ ነው ተለምኜ ነው የመጣሁት። በነገርሽ ወደ ቲክቶክ በቃ እንደዛ እንትን ስለሆነ እዛ ሀድኩኝ እሳነፋለሁ። እዛ ከሆንኩ መጥፎ ነው ምናምን እያልኩኝ እሳነፍ ስለነበረ ከዛ በቃ እንደምንም ብዬ ወደዚህ መጣሁ ማለት ነው። የዛሬ 5 ዓመት አካባቢ መጣሁ። እንደዛ አካባቢ 5 ዓመት ወር 4 ዓመት ነው መሰለኝ። 4 ዓመት ሆነኝ። 4 ዓመት ከምናምን እንደዛ አካባቢ ነው ይመስለኛል ቲክቶክ ከመጣሁኝ። ከዛ خلاص እንደምታዩ ነው በቃ ከዛ በኋላ ያለውን ታውቁታላችሁ። ከዛ በቃ ራሴን ለማሳደግ የምችለው አቅም ሞክራለሁ። የዛሬ 4 ዓመት ከምናምን የዛሬ 5 ዓመት አካባቢ የሰለምቲዎች ግሩፕ ተከፈተ። ለመጀመሪያ ጊዜ የማቃተን መታገል የጀመርኩት እዛ ላይ በቁርአን የማቃው ማስቀረጥ ጀመርኩ። ቁርአን ማስቀረጥ ጀመርኩ። ከዛ እንትን ሰለምቲዎችን ስናስገባ ማለት ነው። ሰለምቲዎችን ስናስገባ ለምንድነው እንትን ያልሰለሙት ሰዎችስ የት ይሄዱ ምናምን የሚባል ሲሰማ በጣም ብዙ የወደቁ እህቶችን በቃ የሆነ የተለያዩ ነገራቶች ሌላ ዓለም ላይ ያሉ እህቶችን ሳይ ከዛ በልጓኒ ወለው አያ አንዲት ንግግር ብቻን ከኔ ያስተላልፉ የምትለዋን ግሩፔን ከፈትኩኝ። ከዛ ከፈትኩኝና በቃ ምችላትን ነገር ማስተላለፍ አለብኝ። የነብዩ ሰለላሁ ዐለይሂ ወሰለም አደራ መወጣት አለብኝ አልኩኝና ግሩፕ ከፈትኩ። እህቶቼ ያግዙኛል። ከጎኔ በጣም ብዙ እህቶች አሉ። አላህ መልካም ስራቸውን ይቀበላቸውና በቃ እነሱ ከጎኔ ሆነው በልጓና አሁን አልሐምዱሊላህ ረቢል ዓለሚን ትልቅ ደረጃ ደርሱ። አሁን ከ40 ምናምን በላይ የሴቶች እንትን የቁርአን ብቻ አለ። ከዛ ደግሞ የኪታብ አለ፣ ተፍሲር አለ። ሁሉንም የምናስተምረው እዛ በልጓኒ ላይ ነው። የሰለምቲዎችን በተመሳሳይ ማለት ነው። ሰለምቲዎች ብቻ ወደ 30 ምናምን ግሩፕ ይመስለኛል አለ። እንደዚሁም ደግሞ የእንትኖች ምንድነው የሚባለው የ40 ምናምን ደግሞ ግሩፕ ደግሞ የቁርአን አለ። ከዛ ደግሞ የኪታብ አለ፣ የተፍሲር አለ፣ የሂፍዝ አለ። ሁሉንም ነገር አልሐምዱሊላህ ከፈትፈት አደረኩኝና ማቃተን ነገር እኔ የሆነ ነገር ልማር ብቻ ያንን ነገር አስተላልፋለሁ። ያንን ለማስተላለፍ በቃ ዝግጁ። አሁን ብዙ ጊዜ እዚህ መጥተን ስናወራ ደግሞ ብዙ ሰዎች የሚመስላቸው ምንድነው በውስጥ ለምን ሴቶችን አታስተምሩም ምናምን ትላላችሁና እናስተምራለን። እዚህ የምንመጣው ለምንድን ነው? አንደኛ ትልቁ ዓላማ እዚህ የምመጣበት እኔ ምክንያት ወንድሞችን ለማገዝ ነው።
ምክንያቱም ወንድሞቼ እገዛ ይፈልጋሉ። እዚህ ያሉት ንጽጽር ላይ ያሉት የሚደግፋቸው አይዟቸው የሚላቸው የሚፈልጋቸው እንደዚህ ያቺ ሴት ነው መሆን እፈልጋለሁ። እንደዚሁም ደግሞ የሚያስተምሩትን ትምህርት ማስተላለፍ ለትውልድ ማድረስ እፈልጋለሁ። ይሄ የመጀመሪያው። ሁለተኛ ደግሞ እህቶችን ማገዝ። እህቶቼ በጣም ብዙ ቦታዎች ላይ በተለያዩ መጥፎ ነገራቶች ላይ የወደቁ እህቶችን ማገዝ እፈልጋለሁ። የሆነ ማንም እንዲከፋው አልፈልግም። ማንም የሆነ ትምህርት አጥቶ እስልምና ማወቅ መረዳት ተስኖት እንዲወድቅ ስለማልፈልግ እህቶቼን ማገዝ ሁለተኛው ዓላማዬ ይሄ ነው። ሶስተኛ ዓላማዬ ደግሞ ወገኖችን